ወለደና ጅል ደንጋራ አረሂድ አህያ እኮ ነህ አንተ አህያ እልም ያልክ አህያ ያልታወቀብህ ዱርዬ ሞላጫ ሌባ እማትረባ ደደብ ጅል ምን አባህን ታመጣለህ አንተ ጅል እስኪ ቪዲዮ ነው እስቲ በአመት አንድ ጊዜ አውዳመት ጠብቆ ሚስቱን የሚያዝናና ባል ሳይሆን በዓል ነው። ሺሻ የምታጨስ ሚስት ያለው ባል ማታ ማታ ወደ ቤት ይዞ የሚገባው መዋሰል ሲሆን ሰካራ ሚስት ያለው ባል ማታ ማታ ተሸክሞ የሚገባው ራሷን ነው። ባሏ ከስራ ሲመጣ መኝታ ቤት የምትጠብቅ ሚስት ሪሃና ስትሆን ኩሽና የምትጠብቀዋ ደግሞ ጆርዳና ናት። በባሏ ተመክታ ቤተሰቦቿን የምትተው ሚስት ለትዳሯ ክሬን ስትሆን በዘመዶቿ ተመክታ ባሏን የምትፈታ ሚስት ዩክሬን ናት። የተመጣጠነ ፍቅር የሚሰጥ ባል ለቤቱ ፕሮቲን ሲሆን ያልተመጣጠነ ቦክስ የሚሰነዝር ባል ለሚስቱ ፑቲን ነው። የቤቱን ዕቃ ለቆራሌው ሸጦ የማይጠግብ ባል ማርቆስ ሲሆን የቤቱን የጎረቤቷን ምግብ በልታ ማጠረቀው ፍልፍሉ ነች። አራውንስ እንዴት ልቻለው ጌትዬ አላሙዲንዬ አይ አልቻልኩትም አሁንስ አልችለውም ወይኔ እንዳታነሱኝ ኧረ መቆም አልችልም ወይ ኧረ አልችልም አሁንስ ኧረ እንደው ምኑ ነው የሞተው ድመቱ ነው አሉ የሞተው ያ ፍየል እየበላ ያደገው ድመት እሱ ነው አሉ እኔም ወሰርከኝ ጌታዬ አይ እንዴት ሆኖ ይሆን እኔ አልበላሁት እንዴት ነው የምትወጣው ተዋት በሉኝ እኔ የለም እንዴት አላሙዲን አይሉም እኮ ዱባይ ናቸው በባዶ ነው አዲስ ጩኸ ካሜራ እያዩን ነው ላይቭ ነው እያየን እንግዲህ አሁን ተመልከተኝ አሁን አይ ተረጋጋ እኔ አልችልም ካሁን እንዴት ነው የምችለው ካሁን በኋላ አይ እስኪ ልሄደው በቃ ግዴለው ተመሬ ወሰደው ዘመሩ እውነት ተገላገልኩ። ኧረ በስመ አብ ተገላገልኩ። እኔ ነኝ ተገላገልኩት። አንተ ተገላገልኩ። ሽንት ቤት አስቀጣ በሩ የቆለፉት ከዛ ደግሞ ውሃ እንደም ተቆጣሪ የዘጉት ስማ እኔ እንደው ደስ ነው ያለኝ ቤቴ ስለለቀቅ እንኩ ምን መረረኝ ምንድን ነው ያልከው እንኩ አትንረሳው ጣት ይወጣል ግን ልንገር የጥያ ትግል ድንጋይ የሚያክል ሽንት ቤት እያስቀመጠ በቃ ሂድ አይቅና መቼም አይቀና ተው እንዴ አይባል ትለኛለህ አንተ ነኝ ጭራሽ ተገላገል ሰው ናግባ ትኖራታለህ ግባ ሂድ ስሜንና ቤቴን ሳታድስ አትወጣ እንደውም ከዚህ በኋላ መጥረጋዬ ነው ማድረግ እንዴ ቆይ ኧረ እዚህ ድረስ መጥቼ ሻይ ቡና ሳልል አረ ፍቅር አንድ ከተፈጠረ በኋላ የሚጸጽተኝ ነገር ማድረግ ስለማልፈልግ ነው ደርስበታለን እሺ እንዴ የሚጸጽተኝ ነገር እኔ እኮ በጣም ነው ማፈቅርሽ የምር እኔና አንቺን እኮ ሞት ብቻ ነው የሚለየን ሞት ብቻ ማለት ነው ፍቅር አበቃሽ ብርሃን በሞላ ሄሎ እደውልልሃለሁ እሺ በቃ እደውልልሃለሁ እሺ ምን ነው ፍቅር ሰላም አይደለም እንዴ በቃ የኔና አንቺ ነገር እዚህ ጋር ማብቃት አለበት ማለት ነው አሁን ከደቂቃዎች በፊት ሞት ነው የሚለየን ስለኛል ነበር እንዴ እኮ ሞት ላይ ሰፈር ጋሻ በራ ሞቱ የማን ሞት እንደሆነ አልተነጋገርንማ ከተዘጋው ዶሴ በቃ ወደ ክፍል 16 ይላል አንተ ተረኛ ናግባ እሺ ከኢንተርኔት ላይ የብልግና ቪዲዮ ዳውንሎድ በማድረግ ክፍል 72 ቆይ እንዳትነቃነቅ
ቪዲዮውን ዳውንሎድ የምታደርገው በቸርች ዋይፋይ ነው። ክፍል 104 ትሄዳለህ አንተ። ቆይ እንዳትነቃነቅ። ጭራሽ ቪዲዮውን ዳውንሎድ የምታደርገው በቸርች ዋይፋይ መሆኑ ሳያንስህ ፉል ስፔስ ሲልክ መዝሙር ነው የምትደልተው። አሁን ክፍል የለንም ለአንተ። ምን እናድርግ? ናሽ ልጠጋልህና ና ስልጣን ተጋራ ና። አይ ሳሚ የተባልክ ሰውዬ ቤቴንም አገማኸው። የሰፈር ሰው ምን ሆነ ነው ቤት እየሸተተኝ እያለኝ ነው። አንተ ሳሚ። አቤት ፕሮፌሰር። ኧረ ቤት ሴጣሊጣ ውጣ አንተ ቆሻሻ። ሱሱ ምንድነው? ቋርሳቡት በእናትህ ነው ውጣልኝ። ምንድነው? ቆይ ችግሩ ቤቴን አገማኸው እኮ ዞር ከብዬ። ታዲያ ቤቱን ለቀዋለሁ። ታዲያ ምን አይልሃለሁ? ወይ በስመ አብ ወወልድ ወመንፈስ ቅዱስ እመቤቴ። ወይ እንዴት ነው ያጣጣሉ ራሱ። ምን አለ ቀዳዳውን ቢጠቀም ግማታም የሆነ ልጅ እንደው አትወለውልኝ እኮ እናንተ። ቤቴን ፈልግልኝ። ማን አንተ ሳሚ? ቤቴን ፈልግልኝና ልቅቅ በህግ አምላክ። እንደው ጉድጓድ እያለ የሰው ልጅ በገዛ ቤቱ እንደዚህ Hey, y'all, come look at this. የሰው ልጅ የእግር ጣቶች 5 ናቸው ያለ። ኦኬ፣ ግን ደግሞ በሳይንስ ሲቆጠሩ ስንት ይሆናሉ? እሺ አንድ መሰለኝ። ቋንቅ ጫማም ግድ የለም። ኮሎኔል መንግስቱ ኃይለማርያም ለምን ያህል ጊዜ ፕሬዝዳንት ሆነዋል ኢትዮጵያን እየመሩ? 1 አመት ነው 6 ወር። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። በስመ አብ ወወልድ ወመንፈስ ቅዱስ። ሴትዮ ይሄ ጤና አይደለም አብደሻ። የምግብ ልመት የሚካሄደው በየትኛው የሰውነታችን ክፍል? አንጀት። ምን አንጀት? ወይኔ በላቸው። ወለደና ጅል ደንጋራ። አረ ሂድ አህያ እኮ ነህ አንተ አህያ። እልም ያልክ አህያ፣ ያልታወቀብህ ዱርዬ፣ ሞላጫ፣ ሌባ፣ እማትረባ ደደብ ጅል። ምን አባህንስ ታመጣለህ አንተ ጅል? እንደምን ዋላችሁ ተማሪዎች? አለን ቲቸርዬ። ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምር ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር፣ ምን አገናኘው? እኔ አላውቀውም። አታነብማ፣ ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ፣ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጦ? እንዴት ቲቸር፣ ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር፣ ቢያንስ ለመጣሁበት የሆነ ነገር። ኦኬ፣ ለመጣበት በቃ ለመጣበት 10 ማርክ። የስ ቀንሽብሃለሁ። አሽቋላጭ። እማዬ ይህንን ዕቃ ምኑ ጋር ላድርገው? ነይ እዚህ ጋር አስቀምጪው። እዚህ ጋር እማዬ ወይኔ ልጅ ምን ነው ወደቅሽ? ታመምሽ? ወይኔ ጉዴ! አጣሁት። ደግሞ አሁን እንድትቆጣኝ ነው። ፊት አገኘሽው? አሁን እዚህ ጋር ነበርኩ። ቤዚ! አቤት! አቤት! ኧረ አንቺ ልጅ፣ ኧረ እባክሽ ቲቪውን አጥፊው፣ ይደክመዋል። ፌድ ብቻ እሺ። ከታች የታችኛውን እሺ፣ የኋላውን ባላንስ እኩል አድርግልኝ። እሺ፣ አረ ሌላ ቦታ መሮኝ ነው የመጣሁት። እሺ፣ እቺን ብቻ ከታች ብቻ ስራኝ እና ሀሳብ ከፊት ቀርጽሽ ጋር ትንሽ ከፍ ቢል እኮ ነው የሚያወራው እንደ ሀሳብ ነው። አዎ፣ ግን እኔ ፈልጌው ነው። ይልሽ ይሄኛውን ተው፣ ፍሪዝ ስለማደርገው ነው። እሺ፣
እሺ ጺምሽን ትንሽ ልንካልሻ። ጺሙን አትንከው። ጺሙ አይነካ። ከታች ብቻ ያለው ከላይ የማይቀነስ ከላይ አይቀነስም። ይሄኛው አይቀነስም። እኔ ያልኩሽን ብቻ ስሪልኝ አባቴ። ነገ ፕሮግራም አለኝ፣ ፎቶ ሹት አለኝ። ለዛ ነው። ለምን እንደ ቱፓክ አላደርግልሽ? አድናቂው አይደልሽ? አንተ የሚቀልህን ነው እንዴ? እንዴት የሰው ልጅ እንጀራ ይበላል ዳቦ እያለ? እኔ አሁን በጣም ነው እየገረመኝ ያለው። እኔ አሁን ኤቭሪ ታይም የምበላው ዳቦ ነው እና የምበላውም ዳቦ ደግሞ እንዲህ በየሰፈሩ የሚገኝ አይነት ዳቦ አይደለም። ከኢታሊ ነው የማስመጣው። የሚሰራውም ደግሞ ስፓጌቲ ፓስታ ተፈጭቶ ዱቄት ተደርጎ የሚዘጋጅ በአይነቱ ለየት ያለ ዳቦ ነው የምበላው። አዎ እንዴ እኔ በጣም ለመኖር ራሱ አዳጋች እየሆነብኝ ነው ኢትዮጵያ ውስጥ። አይደለም አመጋገቡንም አኗኗሩንም ነው ልችለው ያልቻልኩትና በጣም እየገረመኝ ስላለ ነው እየደወልኩ የምነግርሽ። በቃ እደውልልሻለሁ፣ አትጥፊ። አተ ናሲ ወይ የሰፈር ነህ? እኔ እንኳን እዚሁ ሰፈር ነኝ። ኮየብጬ እዚሁ ኮየብጬ። እስቲ ሰፈርና ሙግሳት እስቲ። ኮየብጬ ሰፈራችን ቱሉ ድምቱ እንሄዳለን። ኮየብጬ ፒጬ እየደወልኩ ካለነሳች ከበለገች ኮየብጬ ፒጬ ተከባቢን ባባቢላን ከበለጉ ኮየብጬ። ምንድነው ኮይ ፍጬ የምትልብኝ? ምንድነው ፍጬ የምትልብኝ? እንደውም አንተ ራስህ ከበለክ ራሱ ማለት ነው ፒጬ